በቀይ ባህር ዳርቻ ተወስኖ የነበረው የመካከለኛው ምስራቅ ውጥረት አሁን ደግሞ ድንበሩን አግዝፎ ወደ ግብፅ ሰሜናዊ የሜዲትራንያን ወደብ ተሸጋግሮ ታላላቅ የጋዝ መርከቦችን መታ። በሌላ በኩል ደግሞ በአውሮፓ ምድር የሀገራችን ስም እጅግ እያነጋገረ ያለው የሀያዎቹ ታዳጊዎች ድንገተኛ መጥፋት ጉዳይ መነጋገሪያ ሆኗል። ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ተከታዮች፣ እንዲሁ ሁል ጊዜ ትኩስ ሚዛናዊና በጥራት የተዘጋጁ የዓለም አቀፍ እና የሀገር ውስጥ መረጃዎች በፍጥነት እንዲደርሳችሁ አሁኑኑ ቻናላችን ሰብስክራይብ አድርጉ እያለን የደውል ምልክቷን በመጫን ቤተሰብ ይሁን። አሁን በቀጥታ ወደ መጀመሪያውና ዓለም አቀፍ የፖለቲካና የባህር ላይ ደህንነት ተንታኞችን እያነጋገረ ወደሚገኘው አብይ መረጃ እናልፋለን። በግብፅ ሰሜናዊ ክፍል በሜዲትራንያን ባህር ጠረፍ ላይ በሚገኘው ታዋቂው የዳሜታ ወደብ ላይ ያልተጠበቀና ድንገተኛ የድሮን ጥቃት ተፈጽሟል። በጥቃቱም በአሜሪካ ኩባንያ ባለቤትነት ስር በሚገኙና የፈሳሽ ተፈጥሮ ጋዝ ወይም ኤልኤንጂ ማከማቻና ማጣሪያ በሆኑ ሁለት ታላላቅ መርከቦች ላይ ከፍተኛ እሳት ተቀስቅሷል። ለመሆኑ በዚህ ወደብ ላይ ምን ተፈጠረ? የመጀመሪያው ደረጃ የምርመራ ሪፖርቶች እንደሚያመላክቱት አንድ ማንነቱ ያልታወቀ የሰው አልባ አውሮፕላን ወይም ድሮን በወደቡ ላይ የቆመችውን የመጀመሪያውን የጋዝ ማከማቻ መርከብ በቀጥታ መጥቷል። ከጥቃቱም በኋላ የተቀሰቀሰው እጅግ እኩይ የሆነ እሳትና ጢስ በፍጥነት ወደ አቅራቢያዋ ወደ ነበረችው ሁለተኛ የጋዝ መርከብ ተዛምቷል። የግብፅ ባለስልጣናትና የባህር ላይ እሳት አደጋ ተቆጣጣሪዎች እሳቱን ለመቆጣጠር ከፍተኛ ርብርብ እያደረጉ ቢሆንም በመርከቦቹ ላይ የደረሰው የኢኮኖሚና የመሰረተ ልማት ጉዳት ከፍተኛ እንደሆነ ተገልጿል። ይህ ዜና ለምን የዓለም አቀፍ ሚዲያዎችን ቀልብ ሳበ? ለምንስ ይህን ያህል ትልቅ ትኩረት ተሰጠው? ምክንያቱም እስከዛሬ ድረስ በመካከለኛው ምስራቅ ያለው ወታደራዊ ውጥረትና የባህር ላይ ጥቃት በዋናነት በፋርስ ባህረ ሰላጤ፣ በሆርሙዝ ሰርጥ፣ በባቢል መንደብና በቀይ ባህር አካባቢ ብቻ የተወሰነ ነበር። አሁን ግን ጥቃቱ እስከ ሜዲትራንያን ባህር ዳርቻ ድረስ መዘርጋቱ ጦርነቱ የጂኦግራፊያዊ ወሰኑን አስፍቶ ወደ ግብፅ ደጃፍ መድረሱን ያሳያል። ዳሜታ ወደብ ለግብፅ ኢኮኖሚ የጀርባ አጥንት ከሆኑት የጋዝ ኤክስፖርትና የኢነርጂ ማዕከላት አንዱ ነው። ግብፅ ከተፈጥሮ ጋዝ ሽያጭና ከወደብ አገልግሎት የምታገኘው የውጭ ምንዛሬ ለሀገሪቱ የኢኮኖሚ ህልውና ወሳኝ ነው። የዚህ ጥቃት ውጤትና የረጅም ጊዜ ስጋት ምንድን ነው? የባህር ላይ ደህንነት ተንታኞች እንደሚሉት ጥቃቱ በሲዩዝ ቦይ በኩል የሚያልፈውን የዓለም አቀፍ የንግድና የኢነርጂ መስመር በከፍተኛ ሁኔታ አደጋ ውስጥ ጥሎታል። የሲዩዝ ቦይ መግቢያና መውጫ አካባቢዎች ደህንነታቸው ካልተረጋገጠ በዓለም አቀፍ ደረጃ የመርከብ መድህን ዋጋ ወይም ኢንሹራንስ በከፍተኛ ሁኔታ ይጨምራል። ይህ ደግሞ የነዳጅና የተፈጥሮ ጋዝ ዋጋ በዓለም ገበያ ላይ እንዲንር ያደርገዋል። በተጨማሪም በምስራቅ አፍሪካ የሚገኙ ሀገራትን ጨምሮ በኤክስፖርትና ኢምፖርት ንግድ ላይ የተሰማሩትን ሀገራት የትራንስፖርት ወጪያቸውን ስለሚጨምር የኑሮ ውድነትን ሊያባብሰው ይችላል። ግብፅ ጥቃቱን ማን እንደፈጸመው በይፋ ባትናገርም የሀገሪቱ የአየር መከላከያ ሰራዊት ድሮኖቹ እንዴት የሀገሪቱን የአየር ክልል ጥሰው እንደገቡ ሰፊ ምርመራ እያደረገ ይገኛል። ከዚህ መረጃ ሳንወጣ ወደ ሁለተኛውና በሶሻል ሚዲያ በርካታ መነጋገሪያ ወደ ሆነው የሀገራችን ጉዳይ እንሸጋገር። በስዊድን ሀገር በተካሄደው ዓመታዊ የጎቲያ ካፕ የታዳጊዎች እግር ኳስ ውድድር ላይ ለመሳተፍ ወደዚያ ያመሩ 20 የሚጠጉ ኢትዮጵያውያን ታዳጊ ተጫዋቾችና አሰልጣኞቻቸው በአንድ ላይ መጥፋታቸውን የሀገሪቱ ፖሊስ በይፋ አስታውቋል። በዚህ ስፖርታዊ አጋጣሚ ምን ተፈጠረ? ዕድሜያቸው ከ14 እስከ 17 የሆኑ እነዚህ ታዳጊዎችና የቡድን አመራሮች ያረፉበትን ቦታ ለቀው የተሰወሩት ውድድሩን በሚጠናቀቅበት የመጨረሻ ቀን ላይ ነው። የውድድሩ አዘጋጆች ቡድኑ ያረፈበት ትምህርት ቤት ተጨማሪ ማረጋገጫ ለማድረግ በሄዱበት ወቅት ሙሉ ቡድኑ አሰልጣኞቹን ጨምሮ ወደየት እንደገቡ ሳይታወቅ መቅረታቸውን አረጋግጠዋል። ጉዳዩ የብዙዎችን ትኩረት በመሳቡና ከፍተኛ መደናቀጥ በመፍጠሩ የኢትዮጵያ እግር ኳስ ፌዴሬሽን ፈጣን መግለጫን አውጥቷል። ፌዴሬሽኑ በመግለጫው እንደገለጹ የጠፉት ታዳጊዎች የኢትዮጵያን ብሔራዊ ቡድንን ወክለው የሄዱ አይደሉም፣
ቡድኑ በራሱ የግል ጥረት በክለብ ደረጃ በተመቻቸ እድልና በግል ዝግጅት ወደ አውሮፓ ያመራ እንጂ ሀገርን ወክሎ እንዳልሄደ አብራርቷል። የስዊድን ፖሊስ በበኩሉ እንደገለጸው የታዳጊዎቹና የአሰልጣኞቹ መጥፋት በራሳቸው ፍላጎት የተደረገ እንጂ የህገወጥ የሰዎች ዝውውር ወንጀል ምልክት እንደሌለበት አስታውቋል። ይሁን እንጂ ይህ ክስተት ትልቅ ማህበራዊና ፖለቲካዊ ጥያቄዎችን ያስነሳል። በአውሮፓና በአሜሪካ በሚካሄዱ ዓለም አቀፍ የስፖርት ውድድርና የባህል መድረኮች ላይ የሚሳተፉ የአፍሪካ ወጣቶች ውድድሩ ሲያልቅ ጥገኝነት ለመጠየቅ ወይም ለተሻለ የኢኮኖሚ ዕድል ሲሉ የመቅረት አዝማሚያ በስፋት ይታያል። እንደዚህ ያሉ አጋጣሚዎች ወደፊት በእውነት ሀገራቸውን ወክለው ወይም በስፖርታዊ ችሎታቸው ወደ አውሮፓ ሄደው መወዳደር የሚፈልጉ ንጹሐን ታዳጊዎች የቪዛ ፍቃድ የማግኘት ዕድላቸው እጅግ ያጠበዋል። የአውሮፓ ሀገራት እንደነዚህ አይነት ቡድኖች የሚሰጡትን የቪዛ መስፈርት እንዲያከብዱት ያደርጋል። በተጨማሪም የሀገር ውስጥ ክለቦችና ኤጀንሲዎች ወጣቶችን ወደ ውጭ ሀገር ሲልኩ ሊኖራቸው የሚገባውን የሕግና የቁጥጥር ስራ ክፍተት በግልጽ ያሳያል። ስለ እነዚህ ሁለት ኩነቶች የእናንተ ሀሳብና አስተያየት ምንድን ነው? ከታች ባለው የኮሜንት መስጫ ላይ ጻፉልን እያልን መረጃውን ከወደዳችሁት ላይክ ማድረጋችሁን አትርሱ። በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩ። መልካም ጊዜ